አልማዝ ምንዳነው አልማዝ ምንዳነው አልማዝ ምንዳነው አልማዝ ምንዳነው የምንገናኘው ዛሬ ነው ነገ ነው አልማዝ ምንዳነው ፍቅሩ ምንዳነው ምንዳነው ፍቅሩ ምንዳነው ምንዳነው የሥራ ረፍታችን ዛሬ ነው ነገ ስለማልተ ያጀዝባያኔ ብር ለንገል ያቀፍ ሄዳ የብር ሊያንገት የሚያስንቅ የሴት አንገት ማቀፍማ ለኛ ነው። በፈጣሪ ስም እንዴት አባቷ ነው የምታምረው! አስበል እንጂ አንተ ራሱ ሊደፋብህ ነበር። ይቅርታ የሚታዘዘኝ የለም እንዴ? እኔ እያለሁ እዚህ ጋር የምታየው ባሪያ በሙሉ አንቺን ለመታዘን የተሰጠ። እሺ ለፈው እሺ እኔ እንዴ ገና ከመግባት ሻዋራ ደግሞ እኮ ነጭ ልብስ ነው የለበስኩት። ምን ልታዘዘኝ የመቤት 25 ኪሎ ጤፍ በጥቁሩ ለነገ በጣም አስቸኳይ ነው የምፈልገው። እሺ የኔ በቃ ጨርሻለሁ። ኡፍ ከአንድ ክፍለ ጦር በላይ የሚያስፈራው ውበት በጣም ይቺ ነበር። እየቀለድኩ አይደለም። እኔም አልቀለድኩም። ይኸውልህ እንኳን ሰው እህል ራሱ ይኸውልህ እንዴት እንደሚከተላት ሄድ ወይኔ ስህተት እንዳሰራ አታስብ። ሁሌ እንደተጠቀምኩ ነው። አንተ ወደ ሄድ ሰካራ እንዴ ሳቴናው ፍቅርን የወረሱት ሳቴናው መውደድን ተገፎ ሳቴናው አንጀቱ ሲቃጠል ሳቴናው ቤተሰብ ሃሎ ይሰማል አንቺን ተከትዬ ባደርሽበት ላድ በዋልሽበት ውዬ በአካል በመንፈሴ መች ለይሻለሁ አንቺ ግን አታውቂም ሊያብረሻለሁ አንድ ቀን መቼም ቢሆን አንድ ቀን ሳለው በሕይወቴ ድምቅ ብለሽ መጣሻ የኔ አባት። ሁለት ጊዜ ነው የዶሮ ልደት መንቆላራ እንደመጣጥ ይላል አገሬስ። አንተ መጠጥ በቃ ናፍጣር እኮ አይደል? ካለሷ አትንቀሳቀስም። አንተ አይና አጣው ይሰራኛል። ነይ አርቄ ሁለግባ ትናንት ጤፍ አዛ ነበር ደርሷል አይደል እንዴ? ታዲያ 5 ኪሎ ጤፍ ሰው ስለካለሽ እንዴ? አንተ ሳይበቃ ምንድን ነው? ደርሷል፣ መውሰድ ትችላለህ። የኔ አንበሳ ወንድሜ ሀብሌ ጠፋ አይተሃል? ምን አቅልሻለሁ? ያርክሽበት ፈልጊዋ። ወፍጮ ቤት ከመሄዴ በፊት አርጌው ነበር። የወፍጮ ቤቶቹ ልጆች አንገቴን ሲነካካኝ ነበር። እኚህ ወሮ በሎች የማን ወንድም እንደሆንሽ አያውቁም። እሺ መጣሁ፣ ጠብቂኝ። የት ልትሄድ ነው? ኡፍ አረመጡ እንዴ ምን ቀርቶት ነው ደግሞ? አልደቀቀም ሊለን ነው እንዴ? ማን ነው የቴና ብል ይሰርቀው? ኧረ ወንድሜ እዚህ እንደዚህ የሚያደርግ ሰው የለም። ዝብል ምድረ ሌባ። ሌላ ችግር ሳይፈጠር ቀጥ ብላችሁ መልሱ። ቆይ ብሎ ነው የሚያስበው? እኔ ተውትሱኔ እኔ ወጣዋለሁ። በዚህ የምንላቀቅ እንዳይመስላችሁ። ሀብሉን ካልመለሳችሁ አበናችኋለሁ። ቁጭ በሉ።
ምን ተፈጥሮ ነው የምትንጎራደደው? አረ ዛሬው ጫን ያለ ነው። አንበሳዬ ሳካራሙ ይላል። አቺ ሀብሉን ስጠኝ። እቺ ሩዝ የምታክል ጭንቅላቴን ተጠቅሜ ያመጣሁትን ሀብል ባንተ ምክንያት ልጣት እንዴ? እንዳሰጠው ቆየም መስጠት ነው። አንተ ቆየ ትናንትናውም ቸከስ ላጣረካት ሌባ ብቻ። አንተ ደግሞ ቢሰጥ ምን ልታረግ ነው? ልሰጣት ነዋ። እና ምን ያስጨዋል? ተረጋጋ እስቲ። ቆይ እቺ ልጅ ግን ሳትወዳት አትቀርም አይደል? ዋው ይገራዝግ። አዎ ወደሻታል አይደል? ምን ያገናኘዋል? መልሱልኝ። እንደሞ ከስራ ላይ ባረን እንዴ? ስጠው በቃ። ቆይ እሺ ለምን እንደዚህ አናረግም? አማናይ ለራስ ነው። ዳቁጨላ አስረዳ። ደረሰኝ እድሌ ነው እንጂ መልክ መቻነሰኝ ወጉንም ይዘሽዋል እባክሽ። እዛ ማዶ ጋር አለኝ አንድ ወገን፣ እዚህ ማዶ ጋር አለኝ አንድ ወገን፣ አፈቀርኩ ይለናል እኛ ችግሩን። አንተ አታርፍም? እዛ ማዶ ጋር ይታያል ላቃ፣ እዚህ ማዶ ጋር ይታያል ላቃ፣ የኔማ ምንትዬ የሴት 100 አለቃ። ጨዌው ደርቷል። ያዝ 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 ያዝ። እዛ ማዶ ጋራ ይታየኛል ጥፊ። እሺ እዛ ማዶ ጋራ ይታየኛል ጥፊ። እሺ የኔማ ምንትዬ ከሰው ኪስ አጠፊ። ምንድነው ዛሬ የምታስመችን የመጣሽው? የበሰበሰ ህይወታችሁ ላይ ሌላ ችግር ባጨምሩ ጥሩ ነው። በጸባይ ሀብል ይመልሱልኝ። በመጮሽ ምን የምታመጪው ነገር የለም። ሀብልሽን ከፈለግሽ ማድረግ ያለብሽ ነገር አለ። እሺ እባክህ ምንድነው የማደርገው ንገረኝ እስኪ። ነገ ቆንጆ ጨው ያልበዛበት ምግብ ይዘሽልን ነይ። ስራ ፈት ነው የምመስልህ? ጠብቁ። እራቱን ቢጨመርበት እኮ እንትን እንደ ሐሳብ ነው። እሺ ያችንም ያምረኛል ካላየው ያመኛል። ነይ ማታ ማታ አለ ወንድ ልጅ። የአባይ ውሃ ወደ ላይ ፈሰሰ ትመጣለች ብዬ ወዴ ተላወሰ። ጁሊየት እሳት ጎርሳ መጣች። ትእዛዝ ስትቀበይ በጣም አሪፍ ነሽ። ነይ ለማንኛውም እንብላ እኮ እኔ ከእናንተ ጋር ቁጭ ብዬ ምግብ ልበላ? በጣም ትቀልዳላችሁ። አሁን በቃላችን መሰረት ሀብል ይመልሱልኝ። ሳትናው ትጥሩኝ ባንቺ ሳትናው አልቀረም ወሬ እንዴ እሺ ምንድነው እቺ ደግሞ በልተን ካልጨረስን የሆነ የምትቆጣና ይመስለው? ሳትናው ፍቅርሽ ቄስ ሆኖብኝ ሳትናው ልቤን አናዘዘው ሳትናው ይራመዳል እግሬ መልክ አቋም ሳትናው ሳይወዱ ነብር ሊያቋም ስሚኛ እንዴ ቀቀኝ ሳትናው መንፈሴም ናወዘ ሳትናም ልቤም ሰበረሰ። እስኪ ዞር በልልኝ። ጥለሽኝ ብትሄጂም ላልተካሽ በሌላ አለብኝ ቃል ኪዳን አለብኝ መሃላ ቃላችን ተያይላላ ውላችን ተያይላላ ይቆጭሻል ፍቅሬ ኋላ አልወድም በሷና ባይኔ ከብዳዳው ክምኔ አልወድም ሲነቁብኝ እሷን ህመሜ ይነሳል አልወድም በሷና ለማትበለው ፍሬ የምትከፍለውን ዋጋ አየኸው? ጊዜ ስጪኝ። ማን ስለሆንክ? እንዲህ ነኝ አላልኩሽም። ብቻ ጊዜ እንድትሰጪኝ ነው የምፈልገው። እዚሁ ለተይ ነገ ቡና ጋብዥኝ። ፈልጌ እንደማላደርገው ግን እያወቅህ ቆንጆ መውደድ አለው ብዙ ጣጣ
ኤደሊ የማይሆን ሐሳብ አታስቢ። አንቺ ወዳጅ ብዙ መውደዴን ነግሬያት ዛሬ ይወጣልኝ ምን አለ እንደ እናት ቡና አምጪልኝ እስኪ። ላንቺ ምን ይምጣ? ውሃ። ሰላም በዋለ መውደድ መዋደዱ ከሆነ ሚስጥሩ አይሻልም ዙበልኝ ወደዛ። አንቺ ጭራሽ ከሌባ ጋር መንዘራዘር ጀመርሽ? አይ አይደለም፣ እንደሱ አይደለም። ዝም በመጮ ከምንም ነገር ልታስጠላት አትችልም። ኧረ እባክህ ምን ማድረግ እንዳለብኝ እየነገርከኝ ነው? ጠብቅ፣ በቀጣይ እንዲህ አልተውክም። እሺ ነይ ቀጣይ አንቺ መከራ መሃል አግኝቼሻለሁ እወድሻለሁ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም አንተ ምን ሆነ ነው? ሳታቴም ምን ነው ወይስ ከጂጓ ጋር ባጌሾ ወቀጣ ስሜት አይምሮን ደፍሮት ፍቅር እንዴት ይገባል? እንደ እንስሳት ሁሌ ስሪያ ብቻ። ያገባም አገባ የታጨውም ታጨ ሽፌ ብቻ ቀረ ጺሙን ይላጭ። አይ ኪዜ ይላል። ትናንት ስለተፈጠረው ነገር በሙላ በጣም ይቅርታ። ትክክለኛውን ነገር እኮ ነው ያደረግሽው። እንውጣ። ደስ ይለኛል። እንዴት ናችሁ? ደህና ነኝ። ኧረ ምኑን ሰጠሽ? ውይ ምንድን ነው ፈዛሃል? ምን ላድርገው? ከዚህ በኋላ ለዚህ ነገር እንድትደክሚ አልፈልግም። በኋላ የሚያገናኘን ነገር የለም ማለት ነው? ለጊዜው ጨርሰናል። ከፈለግሽኝ ያለሁበትን ታውቂያለሽ።